ብዙ ሰው ስርዓት አለኝ ብሎ ያስባል። ምናልባትም ከኤሌመንተሪ እስከ ሃይ ስኩል፣ ከሃይ ስኩል እስከ ፕሪፓራቶሪ፣ ከፕሪፓራቶሪ ማርፎ በዩኒቨርሲቲም ደረጃም ሆነ ኮሌጆች ላይ ስንማር ስነ ስርዓት የሚለውን ቃል የምናውቀው ምናልባትም እጅ በደረት ተብለ ስላደግን እጅ በደረት የሚለውን ሐሳብ ይመስለኛል። ዛሬ ግን ከዛ የዘለለ ከፍ ያለ ቁም ነገር ነው የምናወራው። 5 መሰረታዊ የሚባሉ ስነ ስርዓት ያላቸው ሰዎች መገለጫዎች አሉ። የመጀመሪያው ዋነኛው ቀዳሚውና አንደኛው የጀመሩትን ይጨርሳሉ። በመጀመሪያ የማይጨርሱትን ነገር አይጀምሩም። ከጀመሩም ደግሞ እስከ መጨረሻው ድረስ የሚከፈለውን ዋጋ ለመክፈል ዝግጁ ናቸው። እነዚህ ስነ ስርዓት ያላቸው ሰዎች በርካታ ሰዎች እያለቀሱ ያሉት፣ ዋጋ እየከፈሉ ያሉት፣ ምናልባትም ፈጣሪን እስከ ማማረር ደረጃ የደረሱት የጀመሩትን መጨረስ ባለመቻላቸው ነው እንጂ እነሱ የጀመሩት ህይወት ወይንም ያሉበት ህይወት መቀየር የማይችል ሆኖ አይደለም። የጀመሩትን ይጨርሳሉ የሚለው ሐሳብ በራሱ አንዳንድ ነገሮች መጀመር ሳይሆን መጨረስ ነው ዳር የሚያደርሰው። ምናልባትም እንደው አንድ ሰው በመንፈሳዊ ህይወት ብንመለከተው ጥሩ ሃይማኖተኛ ሆኖ መጀመሩ ሳይሆን ጸንቶ መጨረሱ ነው ምናልባትም ገነት ወይንም መንግስተ ሰማያት እንዲገባ የሚያደርገው። ብዙ ምሳሌዎችን መጠቀም ያን ያክል አስፈላጊ አይደለም። ነገር ግን ስነ ስርዓት አለኝ ብለው እርሶ የሚያስቡ ከሆነ፣ ስነ ስርዓት አለኝ ብለሽ የምታስብ ከሆነ ስነ ስርዓት ያላቸው ሰዎች ውስጥ መገለጫ የመጀመሪያው የጀመሩትን ይጨርሳሉ ነው። በሁለተኝነት ደግሞ ደረጃ የተቀመጠው ስነ ስርዓት ያላቸው ሰዎች መገለጫ በፍጹም በማያውቁት ነገር ላይ አስተያየት አይሰጡም። ብዙ ሰዎች ህይወታቸው ላይ ዋጋ ያስከፈላቸው ያለው ነገር አንደኛው የማያውቁት ነገር ላይ አስተያየት በመስጠታቸው ነው። ስነ ስርዓት ሲኖራቸው ግን የማያውቁት ነገር ላይ አስተያየት አይሰጡም። ስለ ፖለቲካ ሲወራ ፖለቲከኛ፣ ስለ ጥበብ ሲወራ የጥበብ ሰው፣ ስለ ሕክምናው ሲወራ የሕክምና ባለሙያ፣ መንፈሳዊ ህይወት ላይ ሲወራ መንፈሳዊ ሰባኪ፣ መምህር፣ ሁሉንም መሆን የሚያምራቸው ሰዎች አሉ። ይሄ በፍጹም አይሆንም። ነገር ግን አንድ አባባል አለ። ስለ ብዙ ነገር አንድ ነገር እወቅ፣ ስለ አንድ ነገር ግን ብዙ ነገር እወቅ የሚባል አባባል አለ። ስለተሰማራህበት ሙያ፣ ስለተሰማራሽበት ሙያ በጥልቀት ማወቅ የሚገባሽ የሚጠበቅብን ጉዳይ አለ። አዎ። ነገር ግን ስነ ስርዓት ያላቸው ሰዎች በፍጹም በማያውቁት ነገር ላይ አስተያየት አይሰጡም። ለመደመጥ፣ ለመወደድ፣ ጎበዝ ለመባል ብለው ምንም አይነት ስለማያውቁት ጉዳይ ትንታኔም ሆነ አስተያየት አይሰጡም። ከዚህ በፊት ምን ያክል ጊዜ አያውቅም ወይም አታውቅም ለመባል በማናውቃቸው ነገሮች ላይ ትክክል ያልሆነ ታሪክ ጽፈናል፣ ትክክል ያልሆነ ወሬ አውርተናል። ቼክ ዩርሰልፍ ኤንድ ቼክ ዩር ላይፍ። ህይወታችንንና ራሳችንን ቼክ ማድረግ በቂ ነው። ሶስተኛ ደረጃ ላይ እንግዲህ 5 ስነ ስርዓት ያላቸው ሰዎች መገለጫ ውስጥ ሶስተኛው ምንም ነገር ሲሰጡም ሆነ ሲቀበሉ ፍርድን አያደርጉም ይላል። ምንም ነገር ሲሰጡም ሆነ ሲቀበሉ ፍርድን አያደርጉም ማለት ለሰዎች በሚያደርጉት መልካም ነገር መልካም ማድረጋቸው እንዲወራላቸው ወይንም መልካም ማድረጋቸውን ደጋግመው ለሰዎች አይናገሩ። እንዲሁም ሰዎች ያደረጉላቸውን ነገር ሌሎች ካደረጉላቸው መልካም ነገር ጋር እያነጻጸሩ ምንም አይነት ደረጃ አይሰጡም። ብዙ ሰዎች ተመልክታችሁ ከሆነ ለምሳሌ አንድ ሰው ቀሚስ ወይንም ኮት ስጦታ ቢሰጥ ብዙ ጊዜ እየደወለ ምንድነው የሚለው? ያን የገዛውልህን ኮት እንዴት ነው ወደድከው? እየለበስከው ነው? ያንን ቀሚስ እንዴት አደረግሽው? እየለበሽው ነው ብሎ ብዙ ጊዜ ደጋግመው ቀሚስ መግዛታቸውን፣ ኮት ወይም ጫማ ወይንም ሌላ ንብረት መግዛታቸውን ብዙ ሰዎች ለማስታወስ ይሞክራሉ። ስነ ስርዓት ያላቸው ሰዎች ይሄንን አያደርጉም። የተደረገላቸውንም ያደረጉትንም መልካም ነገር እዛ ጉዳይ ላይ በፍጹም ፍርድን አያደርጉም፣ ሲሰጡም ሲቀበሉም ማለት ነው። ለምሳሌ እጅግ በጣም የምንወዳቸው ሰዎች አንዱ ወርቅ አንዱ ደግሞ ብር ወይም ቆርቆሮ ሊሰጠን ይችላል። ነገር ግን ስርዓት ያላቸው ሰዎች የተሰጣቸው ንብረት የገንዘብ ከፍታው፣ የገንዘብ ማነሱ ወይንም የዕቃው ውድነትና ርካሽነት ሳይሆን የሚያሳስባቸው እዛ ሰው ውስጥ ያላቸውን ዋጋ ነው በትክክል የሚመለከቱት።
የሚሰጡም ሰዎች የሚሰጡት ንብረት ወይንም ኢንቨስት ያደረጉበት ገንዘብ መብዛት ማነሱ ሳይሆን የሚያሳስባቸው ያንን ስጦታ ሊሰጡ የወደዱት ሰው ልባቸው ላይ ያለውን ቦታ ነው ሚዛን የሚያደርጉት። ምናልባት አንዳንድ ሰዎች ይህ ልባቸው እጅግ በጣም ሰፊ ስለሆነ መስጠታቸውንም እስከ መርሳት ድረስ ስነ ስርዓት ያላቸው ሰዎች መሆናቸውን በዓለም ብዙ ያሳዩ ሰዎች አሉ። እርሶስ ነው ጥያቄው። አራተኛው ስነ ስርዓት ያላቸው ሰዎች መገለጫ አራተኛው ምን ማሳካት እንደሚፈልጉ በትክክል እንዲሁም በግልጽ ያውቃሉ የሚል ነው። ብዙ ሰዎች መድረስ እየፈለጉ መድረስ የሚፈልጉበት ቦታ ያልደረሱት መድረስ እንዲችሉ የሚያደርጋቸው መንገድ ስለጠፋ ሳይሆን እንዲደርሱ የሚያስችላቸው የተገነባ ግልጽ የሆነ ስነ ስርዓትና የሚፈልጉትን ነገር በግልጽ የሚያውቁት ጉዳይ ስለሌለ ነው። በጣም ብዙ ጊዜ ኢንክሉዲንግ ሚ አስታውያለሁ። በዙሪያም ያሉትን ሰዎች ብዙ ጊዜ ተመልክቻለሁ። ማን ምን ማሳካት እንደሚፈልግ አያውቅም። መቼ ምን እንዲሆንለት፣ መቼ ምን እንዲሰጠው እንደሚፈልግ አያውቅም። ከዛ ምን እንላለን? ፈጣሪ ረስቶኛል፣ ፈጣሪ ትቶኛል፣ እኔ መቼም ቢሆን የሚሳካልኝ ሰው አይደለሁም ብለን ብዙ ህይወታችን ላይ የምናቀርባቸው ኮምፕሌኖች አሉት ከስነ ስርዓት ጉድለት፣ ከስነ ስርዓት ማጣት ነው። እና ሰዎች ማማረር የሚጀምሩት የመጀመሪያው ላክ ኦፍ ዲሲፕሊን ነው። ስነ ስርዓት የሌላቸው ሰዎች መስራት የሚጠበቅባቸውን ስራ በጊዜ ስለማይሰሩ ያማርራሉ። ከማማረር አልፈው ደግሞ ምናልባትም የሐልወተ እግዚአብሔር የፈጣሪ መኖር አለመኖር ላይ ግርግርና ጭቅጭቅ እስከ ማስነሳት የሚደርሱ በርካታ ሰዎች አሉ። ትቶኛል፣ ረስቶኛል። በነገራችን ላይ እኔ የገባኝ አንድ ቁም ነገር ቢኖር ምናልባት በርካታ ታላላቅ ሰዎች ሲናገሩም እንደሰማሁት ፈጣሪ ማንንም ትቶ አያውቅም ባለቤቱ ራሱ እስካልተወ ድረስ። እና ምን እያልክ ነው ካላችሁኝ፣ እርሶ ራስዎትን ካልተዉ ፈጣሪ በፍጹም እርሶን አይተውትም። ምናልባት ነገሩን ቀለል ስናደርገው ነው። በመጨረሻም አምስተኛ ደረጃ ላይ የተቀመጠው አምስት ስነ ስርዓት ያላቸው ሰዎች መገለጫ፣ አምስቱ ስነ ስርዓት ያላቸው ሰዎች መገለጫ አምስተኛው በቃላቸው ይገኛሉ። ብዙ ጊዜ በተለምዶ የምንሰማው እንትና እንኳን ጥሩ ስርዓት ያለው ሰው ነው፣ በቃሉ ይገኛል። እንትና ስነ ስርዓት ያላት ሰው ናት፣ ከቃሏ ዝንፍ አትልም ሲባል ብዙ ጊዜ ሰምተናል። እርሶ ከቃሉ ዝንፍ የማይል ሰው መሆን ከፈለጉ መጀመሪያ የማያደርጉት ነገር ላይ ቃል አይግቡ። ማታደርገው ነገር ከሆነ ቃል አትግባ፣ ማታደርጊው ነገር ከሆነ ቃል አትግቢ። ቃል ከገባሽ ደግሞ ወይ ማድረግ ወይ ማድረግ፣ ወደ ኋላ የሚባል ነገር በፍጹም ሊኖር አይገባም። ምናልባት በዚህ ህይወት ውስጥ ስነ ስርዓት ያለው ሰው ለመሆን በምናደርገው የህይወት ጉዞ ውስጥ ብዙ ቻሌንጆች አሉ፣ ብዙ የሚፈትኑ ነገሮች አሉ። አዎ ብዙ የሚፈትኑ ነገሮች አሉ። ነገር ግን እነዛን ሁሉ አልፎ የሚገባን ቦታ ላይ ቆመን ለመገኘት አንድ ትልቅ መምህር ለደቀ መዝሙሩ የሰጠውን ምክር ሰጥቻችሁ ነግሬያችሁ ጨርሳለሁ። መምህር ኤስድሮስ የሚባል አንድ ታላቅ ሊቅ የቤተ ክርስቲያን ሊቅ መምህር ነው እና ይህ መምህር ኤስድሮስ የሚባለው ታላቅ የቤተ ክርስቲያን ሊቅ መምህር አንድ ጊዜ የመንፈስ ልጁ ደቀ መዝሙሩ ጥያቄ ይጠይቀዋል። አባቴ መምህሬ፣ በህይወቴ የምጠቀምበት ዘወትር ሳስበው ሁልጊዜም ሳስታውሰው አዲስ ትርጉም እንዲሁም ደግሞ ህይወቴ ላይ አዲስ ነገር የሚጨምርልኝ የህይወቴን ምርጥ የምትለውን ምክር ምከረኝ። ለኔ ለህይወቴ ምርጥ የሚሆንልኝን ያንተን ደግሞ የህይወትህ ምርጥ የህይወት ዘመን ምርጡን ምክርህን ምከረኝ፣ ንገረኝ አለው። መምህር ኤስድሮስ ለመንፈስ ልጁ ወይንም ለደቀ መዝሙሩ ምክር ሲመክረው ቃል በቃል እንዲህ ነው ያለው። ልጄ ከመሃይም አትጣላ፣ ደጋፊው ብዙ ስለሆነ ያሸንፋል ነበር ያለው። ምን ማለት ነው? ሐሳቡ በጣም ሰፊ ነው፣ ጥልቅ ነው። እንደማትጠቅም፣ እንደማትረባ፣ እንደማትችል፣ እንደማይሆንልህ የሚነግሩህን ሰዎች ትተህ አንተ በትክክል የምትፈልገውን ጉዳይ እያሰብክ ወደፊት ቀጥል
እንደማለት ነው። ብዙ ሰዎች ተሳዳቢ አስተያየት የሚሰጥ እንደማንችል እንደማንጠቅም የያዝነው መንገድ ልክ እንዳልሆነ የሚነግሩን ብዙ ሰዎች ይኖራሉ። ነገር ግን በትክክል አንተ የያዝከው መንገድ ልክ እንደሆነ ይሰማሃል ወይ ነው? ያ ከሆነ በትክክል የሚሰማህ ቀጥል። ምክንያቱም ስነ ስርዓት ያላቸው ሰዎች የጀመሩትን ይጨርሳሉ። በፍጹም በማያውቁት ነገር ላይ አስተያየት አይሰጡም። ምንም ነገር ሲሰጡም ሆነ ሲቀበሉ ፍርድን አያደርጉም። ምን ማሳካት እንደሚፈልጉ በግልጽ የሚያውቁ ናቸው። እንዲሁም ደግሞ በቃላቸው ይገኛሉ። ሁላችንም በቃላችን ተገኝተን የሚገባን ቦታ ላይ ቆመን ከፍ ብለን በደስታ ህይወት ውስጥ እንደምንገናኝ አምናለሁኝ። ዳዊት ለማ ነበርኩኝ። ልባችሁን በፍቅር አካውንታችሁን በረብጣ ደስታችሁን ባለም አእምሯችሁን በእውቀት ፈጣሪ ሙሉ ያደርገው። ቸር ይቆየን።